ያሬድ ካህኑ እግዚአብሔር ያሬድ ካህኑ እግዚአብሔር ትርድአን በህየመካኑ ያሬድ ነአት ትርድአን በህየመካኑ ያሬድ ነአት ትርድአን መነሻው ቃላቱ ቅዱስ ያሬድ ነው። መቼም ጀማሪውም ጨራሹም የዜማ ጉዳይና እግዚአብሔር ነግሰ በሚለው ድርሰቱ ላይ ያሬድ ካህን እግዚአብሔር ካህኑ ስብሐተ ትንሣኤ ዘይዜኑ ኦሪት ቶታኑ ወንጌለ አሳይኑ ትርድአን ነነአ ኦሪት ቶታኑ ወንጌለ አሳይኑ ትርድአን ነነአ በየመካኑ ከመጸበን በሆሳነ ጸርነ ይኩኑ ብሎ በደረሰው ድርሰቱ ላይ እንደገና ደግሞ ወደ ዚቅ አባቶች ደግሞ እንዲኖረው ወረብ እንዲኖረው አድርገውታል። ቅዱስ ያሬድ እኔ እንደው ስገምተው የክቡር ዳዊት የዘማሪው ዳዊት ጋራ ወንድማማች ሆነውን ይዛመዱ ሆን ግን መንፈስ ቅዱስ ነው ወልዷቸው ያለ አባታቸው አንድ ነው። አባታቸው መንፈስ ቅዱስ ሆኖ ያኛውንም ድርሰት ይህኛውንም ያኛውንም ዝማሬም እና ድርሰት ይህኛውንም ድርሰትም ዝማሬም ሁለቱም ጋጥሞ የሰጣቸው አያይዞ የሰጣቸው ቃል በእውነት እግዚአብሔር የተመሰገነ ይሁን። እኔ በጣም ነው ማደንቀው የቅዱስ ያሬድን ሁኔታ በጣም ነው። የቅዱስ ያሬድ ድርሰቶች አብዛኛው ዳዊቱ ጋራ በጣምና በጣም ይገናኛሉ። በጣምና በጣም ተጠላልፈው እንዲባሉ በምዕራፍ ጊዜ፣ በአርባዕተ መወድሱ ጊዜ፣ በስብሐተ ነግሁ ጊዜ፣ በአርያሙ ጊዜ እንዲባሉ አድርጓቸዋል። ዳዊቱን ማለት ነው። ዳዊት ነው። አርያም ቢባል ዳዊት የዳዊት ቃል ነው፣ የቅዱስ ያሬድ ዜማ ነው። ስብሐተ ነግህ ቢባል የቅዱስ ያሬድ ዜማ ነው፣ የዳዊቱ ቃል ነው። እና በቃ ዳዊትና ቅዱስ ያሬድ የማይያያዙበት እና ያልተገናኙበት ስፍራ የለም። እና ድንቅ ይለኛል በእውነት እንደው እግዚአብሔርነቱ
እንዲያው በጣም ነው የማመሰግነው ፈጣሪን። በዚህ ላይ እንዳል ምንድን የሚል ነገር አሁን እንዲያው ያስደንቀኛል። ስማኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይብጻሕ ቅኔከ ጋርየ ወይትኒት ገጸከ እምኔየ ሃሌሉያ ሃሌሉያ ምልዕተ ምንዳቤየ አጽም እዝንከ ኀቤየ አመነተ ጽዋከ እቶነ ስማኒ ሃሌሉያ ሃሌሉያ ለዓለም ወለዓለመ ዓለም በለስ ዘይቤ ቤተ እስራኤል እሙንቱ ወሐፀደ ወይኑ ክርስቶስ ውእቱ ወአነበጻ ጊዜሁ ይፌንዎሙ ለመላእክት በቃለ ቀርን ብሎ ስማኒ እግዚኦ ጸሎት የሚለው የቅዱስ ያሬድ ድርሰት፣ ወይንጻእ ቅድሜከ የሚለው የቅዱስ ያሬድ ድርሰት፣ ሃሌሉያ ሃሌሉያ የቅዱስ ያሬድ ድርሰት፣ ስማኒ የክቡር ዳዊት፣ ሃሌታው የቅዱስ ያሬድ፣ ዜማው የቅዱስ ያሬድ። እንደዚህ ሆኖ ተገናኝቶ ሳየው ሁለቱ ዘመዳሞች ናቸው። የለም በመንፈስ ቅዱስ ተዛምደዋል፣ ከአንድ መንፈስ ቅዱስ ተወልደዋል እያሉኝ አደንቃለሁ። እና ቅዱስ ያሬድ ራሱ ብቻ ተወልደው የቀረም አይደለ፣ ሊቃውንቱንም በቃ አብሮ ከክቡር ዳዊት ጋር አዛምዶታል። የቅዱስ ያሬድ ተወላጅ አድርጎታል። የሚሰማውን ሁሉ ይህን ቃል ሰሚታውን ሁሉ የክቡር ዳዊት ዘር አድርጎታል። እና የዳዊት ዘር መባል ደግሞ እንዲያው ቀላል አይደለም። እና ከዳዊት ዘርም የጨመረን ፈጣሪያችን የቅዱስ ያሬድ ዜማም ያታረፈን ፈጣሪያችን እንድንሰማው፣ እንድንጮኸው፣ እንድናስተውለው ያደረገም እግዚአብሔር ከምስጋና የሆነው እንዲያው የቅዱስ ያሬድን ለማስታወስ ከጀመሩ ዘንድ ብያ ነው እንጂ እንዲያው ሰፊ ነው የቅዱስ ያሬድ ታሪክ፣ የክቡር ዳዊት ታሪክ። እኔ ብቻ ባጭሩ ተናግሬ የመጨረሰው አይደለም። ሊቃውንቱ አርቅቀው አድንቀው ጥሩ አድርገው ይሉታል። እንዲያው የጅመራ ያህል ብዬው ነው።